ሁለት ጊዜ የኦሎምፒክ የወርቅ ሜዳሊያ አሸናፊና በተለያዩ ርቀቶችም የ27 የዓለም ክብረ ወሰኖች ባለቤት ኃይሌ ገብረስላሴ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት ለመሆን በእጩነት ቀርበዋል። ሮጬ ወርቅ አምጥቻለሁ፣ ፌዴሬሽኑን በመምራት ደግሞ ወርቅ እንዴት እንደሚመጣ አሳያለሁ ይላል ኃይሌ ለአሜሪካ ድምፅ በሰጠው አስተያየት። በነገው ዕለት በሚደረገው የኢትዮጵያ አትሌቲክስ ፌዴሬሽን ጠቅላላ ጉባኤ ላይም ኃይሌ ፕሬዚዳንት ሆኖ ከተመረጠ በኢትዮጵያ ታሪክ ለዚህ ኃላፊነት የበቃ የመጀመሪያው ስመጥር የኦሎምፒክ ወርቅ ሜዳሊያ አሸናፊ ይሆናል ይለዋል ዘጋቢያችን እስክንድር ፍሬው ከአዲስ አበባ። ታዳጊ የሆነችው ኢትዮጵያ በአትሌቲክሱ ስሟ ከፊት ነው። በድህነት የምትጠራው አገር በኦሎምፒክ ወርቅ ዝናዋ ቀዳሚ ነው። ኃይሌ ገብረስላሴም በወርቅ ካደመቋት አትሌቶች መጠሪያዋ ከሆኑ ሀብቶች ባንዲራዋን ካውለበለቡ እንቁዎች ዋነኛው ሆኖ ይጠቀሳል። በ10,000 ኪሎ ሜትር 2 የኦሎምፒክ የወርቅ ሜዳሊያዎችን አግኝቷል። የተለያዩ የዓለም ሻምፒዮናዎችን አሸንፏል። በተወዳደረባቸው ርቀቶችም 27 የዓለም ክብረ ወሰኖችን አሻሽሏል። አንዳንዶች እንደሚሉትም በዓለም ላይ የእርሱን ያህል የሚታወቅ በሕይወት ያለ ኢትዮጵያዊ የለም። አሁን ደግሞ ወደ አትሌቲክሱ አመራር ለመምጣት ተዘጋጅቷል። ሌሎችም ወርቅ እንዲያመጡ ለማገዝ ኢትዮጵያ በቅርቡ በሪዮ ኦሎምፒክ ያመጣችው ዝቅተኛ ውጤት ለዚህ ዋነኛ ምክንያት እንደሆነው ኃይሌ ገብረስላሴ ለአሜሪካ ድምፅ አስረድቷል። እናም በነገው ዕለት በሚካሄደው የኢትዮጵያ አትሌቲክስ ፌዴሬሽን ጉባኤ ፕሬዝዳንት ሆኖ ለመመረጥ ይወዳደራል። በፌዴሬሽኑ አሰራር መሰረት እጩዎች መቅረብ የሚችሉት አዲስ አበባን ጨምሮ ክልሎችን በመወከል መሆኑን ያስታወሰው ኃይሌ እርሱም የቀረበው በዚሁ አካሄድ መሰረት መሆኑን አብራርቷል። እኔ ነዋሪነቴ አዲስ አበባ ነው ወይ ደግሞ ከኦሮሚያ መወከል አለብኝ። ምክንያቱም ኦሮሚያ ውስጥ ነው የተገኘሁት። ከዛ አዲስ አበባ እኔን እንዲወክል ሄድኩና አፕላይ ያደረኩ። አፕላይ ማለት እኔ መጥናለሁ፣ ለኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንትነት መጥናለሁ ብዬ ስላቸው እነሱም ኦኬ እንኳን መጣህልን፣ ከመጣ እንደውም እኛ ነበር መምጣት የነበረብን፣ እንኳን መጣ ካሉ ወከሉ ይላኩኝ። ገዛኸኝ አበራ ከኦሮሚያ፣ ገብረ እግዚአብሔር ገብረ ማርያም ከትግራይ ተወክለን አሁን እነሱ ሁለቱ ለስራ አስፈጻሚነት እኔ ደግሞ ለፕሬዝዳንትነት ልንወዳደር ነው። ይሄ ነው አመጣጡ። ኃይሌ እንግዲህ ኢትዮጵያ በዓለም አቀፍ የአትሌቲክስ መድረክ አመራር ላይ ያላትን ቦታም ከፍ ያደርገዋል የኃይሌ መመረጥ የሚሉ አስተያየቶችም አሉ። ለምሳሌ በቅርቡ በተካሄደው የዓለም አትሌቲክስ ፌዴሬሽን ፕሬዝዳንትነት ምርጫ አንተ ኢትዮጵያ ብቁ እጩም ስላላቀረበች ሊሆን ይችላል እንግሊዛዊው ሴባስቲያን ኮ ነበረ ቅስቀሳ ስታደርግ የነበረው የምርጫ ቅስቀሳ። ምን ነው እኛ ቀድመን እጩ በሆነንና እንደዚህ አይነት ቦታዎች በያዘን የሚል ስሜት አድሮብሃል? ለምሳሌ በጣም ምንድነው መሰለህ እስክንድር፣ መቼስ ኢትዮጵያ ቀደምት ከሆኑ የአፍሪካ አትሌቲክስ ምናልባት ቀደምት ብቻ አይደለም የመጀመሪያው ነን። ማንም የአፍሪካ አትሌቲክስ ፌዴሬሽን ሳይቋቋም የኢትዮጵያ አትሌቲክስ ፌዴሬሽን ተቋቋመ። 60 ዓመት እኮ ነው። በ60 ዓመት ታሪክ ውስጥ ይሄን ያህል በጣም ቀደምት የምንባል ወይም ፕላስ ደግሞ በኢንተርናሽናል አትሌቲክስ ውስጥ ቶፕ ከሚባሉ ሀገሮች አንዱኛ ነን። ግን የኛን ውክልና አታዩም፣ በዛ ውስጥ የለም። ምናልባት አሁን ይሄንን በመናገር ጊዜ ሰው ሁሉ ምን ይመስለዋል? የኃይሌ የመጨረሻ ጎል ወደ ዓለም አቀፍ ለመሄድ እንጂ ለኢትዮጵያ ለመስራት አይደለም ነው የሚለው። እኔ ማረጋግጥላችሁ ዓለም አቀፍ መሄድ አልችልም። እኔ ሞናኮ ተቀምጬ ውክልና አይደብሌፍ ኖሮኝ ልሰራ አይደለም እኔ። ምክንያቱም እዚህ የከፈትኳቸው በጣም ብዙ ድርጅቶች እነሱን ማስተናገድ አለብኝ። ኢትዮጵያ ግን ውክልና እንዲኖራት እንግዲህ ከተመረጥኩ ለሚቀጥለው 4 ዓመት አንዱ የምሰራው ስራ ነው። የአትሌቲክስ ፌዴሬሽን ብቻ ሳይሆን የተለያዩ ፌዴሬሽኖች ለሙያው ቅርበት ባለው ሰው ስራውን በሚያክሰው መመራት አለባቸው ከፖለቲካ ውጭ በሆነ ሁኔታ የሚሉ ሀሳቦች አንጸባርቀ ነበር ከዚህ ቤት ባደረግነው ቃለ ምልልስ አስታውሳለሁ። ይህ አሁን የእናንተ እጩ ሆኖ መቅረብ ይህንን ጥያቄ በከፊል የመለሰ ነው ወይም ፍንጭ ያሳየ ነው? እንደ አይነት ጥያቄዎች እየተመለሱ እንደሆነ ኦፍኮርስ በአሁኑ ሰዓት በጣም ፍንጭ አይተንበታል። እኛም እኔ ምልክ ክልሎቹም ተቀብለውን እኛን ሪፕሬዘንታቲቭ አድርገው ልከዋል። እሱ ብቻ እንዳይመስልክ አሁን የኢትዮጵያ ሕዝብ ወደ ምርጫው ገብቶ እኛን የመምረጥ ራይት ቢኖረው በእርግጠኝነት 95-98% ኢትዮጵያዊ ይመርጠናል። ግን አሁን እዚህ ምርጫ ላይ 15 ሰዎች ናቸው የሚመርጡት። 15 የክልል ተወካዮችና የማህበራት ተወካዮች ናቸው። እነዚህ 15 ሰዎች ነው ቮት የሚያደርጉት። እንግዲህ አሁን እነዚህ 15 ቮቶች እንግዲህ ለኢትዮጵያ አትሌቲክስ ብለው ለኢትዮጵያ ውጤት ብለው ይመርጡናል የሚል ታሳቢነት ነው። ደግሞ እሱንም አልጠራጠርም። የውጭ ያሉ የሰሙ ሰዎች በሙሉ ኮንግራቹሌሽን ይላሉ። አሁን አረጋና ወጩ ነው ሆኜ የቀረብኩት አለ። ማን ነው ካንተ ጋር የቀረበው ነው ጥያቄያቸው። ምክንያቱም እነሱ የሚያውቁት ያው በኢትዮጵያ አትሌቲክስ ውስጥ እንግዲህ ኃይሌ ከእንትን ከእጩ ሆኖ ከቀረበ መቃ ፕሬዝዳንት ሆኖ ይመጣል። መታየት ያለበት መታሰብ ያለበት አሁን ስለ ኃይሌ አይደለም፣ ስለ ስፖርቱ ነው።
ከዚህ በፊት አንተም እንዳነሳው በብዙ ስፖርቶች ውስጥ ባለሙያ ነው እያለን ያለ ባለሙያተኛ የተረጋገጠ አይደለም ገና ነው ውጭ ሆኜ ነው የቀረብኩት ብለሃል ኃይሌ። ግን ብዙ ሰዎች እንደሚያምኑት ኃይሌ እንኳን ለኢትዮጵያ ለዓለም አትሌቲክስ ፌዴሬሽን ቢወዳደር እንደሚመረጥ መጠራጠር ይከብዳል ነው የሚሉትና እርግጠኛ መሆን አይቻልም ወይ? ኃይሌ ቀረበ ማለት ኃይሌ ተመረጠ ማለት ነው ብሎ መተርጎም አይቻልም ወይ? ይሄንን አሁን መናገር ከባድ ነው። እኔ አሁን እያልኩ ያለሁት ምን እንደሆነ ታውቃለህ? ዜና የሚሆነው ኃይሌ ፕሬዚዳንት መሆኑ ሳይሆን ዜና የሚሆነው ኃይሌ ለፕሬዚዳንት ተወዳድሮ ወደቀ የሚለው ዜና ነው። በተለይ ይሄ ዜና ወደ ውጪ ትልቅ ዜና ሊሆን ይችላል ብዬ ፈራሁኝ። አሁን ፈራሁኝ ስልክ አንዳንድ ጊዜ እነዚህ 15 ሰዎች ውጤት የ15 ሰዎች ቮት ከባድ እንዲህ ነው ማለት እኔ እንግዲህ ምናልባት መተንበይ ይከብዳል ነው ያልከኝ? አዎ መተንበይ ይከብዳል። እኔ የምነግረው ነገር ግን ስለ ኃይሌ ብቻ ስለ ከሌ ብቻ ተብሎ በቃ ስለ ስፖርቱ ስለ አትሌቲክሱ በቃ ቁጭ ብለን ጭፍና አድርገን በአይናችን እንዴት ነው ብለን ወደ ውስጥ አስበን ከሆነ አልጠራጠርም 15 ካርዱንም አገኛለሁ። እስቲ እንደ አንድ እጩ ተወዳዳሪ ኃይሌ በዚህ ምክንያት ሊመርጥ እርግጥ ተነካክተናቸው አላውቃለሁ። በዚህ ምክንያት ልትመርጡኝ ይገባል፣ ይሄንን ማሳካት ፈልጋለሁ በል። አንደኛ ማሳካት የምፈልገው እንግዲህ ኢትዮጵያ አትሌቲክስን እኔ ይሄን ላመጣለት ነው ለማመጣለት ወርቅ ነው አለቀ በቃ። ህዝቡ የሚፈልገው ወርቅ ነው። ድሮጬ ወርቅ አሳይቻለሁ፣ መርቼ ደግሞ ወርቅ እንዴት እንደሚመጣ አሳያለሁ። ይሄ ደግሞ ምንም እንትን የለውም በቃ ሲክሬት የለውም። ሲክሬቱ ምንድነው? በቃ የሚሰራ በቃ አንድና አንድ ሁለት ተብሎ የሚቀመጥ ነው። ዋናው ይሄ ነው። ያው ስራዎች ግን መጀመሪያ ቀጥሎ የሚሰሩ አሉ። አሁን እነዚህን በዝርዝር ልግለጽልብል አንድ ሰዓትም አይበቃም። ኃይሌ ገብረስላሴ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ሆኖ ከተመረጠ ለዚህ ኃላፊነት ለመብቃት የመጀመሪያው ስመጥር አትሌትና የኦሎምፒክ የወርቅ ሜዳሊያ ባለቤት ይሆናል። የምርጫው ውጤት በነገው ዕለት በሚካሄደው ጠቅላላ ጉባኤ ይታወቃል። ለአሜሪካ ድምጽ ሬዲዮ